ቆሻሻ ድዳም ጂጂ ድዳለቀስኩ ወርቋይ ተለው ኤችአይቪ እንዳለበት እኮ የነገርሽኝ አንቺ ነሽ። ሀገሬ ነው የምገባው። እናንተው ቂጣችሁን የጣላችሁ ደሃዎች ትሻሉኛላችሁ። የእውነት ስንት ደሃዚ ያለ እነዚህ ድንትቺ ምን ሀብታም ላይ አንጠለጠለ ታይ ሄለን አትሉኝም እንዴ? እናንተ ራሱ ልብ ግዢ አትሉም? ከቀልብሹኝ አትሉም እንዴ? ጥጋብ እንደዛ ፊጥ ሲያረገን ምን ነው ሄለን ታይ አትሉኝም? አይደረግም ነውር ነው አትሉም እንዴ? እንዴ አብራለን ጥጋብ ፊጥ ያረገ ዱባይን ከቡርጂ ከሊፋ ላይ ቁጭ ብዬ ስጎበኝላችሁ ነበር አይደል? እና አሁን የጠበቃ ትችላለህ እኔ የተጠየቁት ከአንድ ወር ከግማሽ ደሞዜ ነው ከአንድ ወር ከግማሽ ደሞዜ ነው። እኔ ልጅ አስተዳዳሪ ነኝ ጋይስ I don't have for this የእውነት ወይ 10 ዓመት ዕዳ ካልጻፉልኝ በስተቀር this is በጣም dangerous for me። ወሬ ቁጭ ብለ የሰማ ሁላ ጆሮክ ውስጥ ያለው እንደዚህ በስንደዷ እንዲ ለቅመ ካላወጣ እያንዳንዱ የኢትዮጵያ ሕዝብ በነፍስ ወከፍ ስንት ዕዳ አለበት ነው የተባለው። ያልተወለደ ሀገሬ ነው የምገባው። ሲጀምር እኔ ዜጋ ነኝ። እሺ እዚህ ሀገር መጥቼ ወረቀት የወሰድኩ ሰው አይደለም። ልጅ ያድጓል። እንደውም እኔ አጠገቡ ልቀን ስለሆንኩ ተጨማልቆ ራሱን አልቻለም አይደል? እኔ ዞር ስል በግዱ ራሱን ይችላታል። እንደው ገብቶቿል። ቤት ገዝቼለታል። አወደይ ገብቼ ጫት እቅማል። ከኔ ጋር የሚቅም ወንድምና እህት ያለኝ ሰው ነው። ሀገር አለኝ። እሺ ቆሻሻዎች እንደማንም ስደባበቀ ምኖር ሰው እኮ አይደለሁም። እኔ ጆከር አይደለሁም። ህዝብ በማስጨረሽ ዘርማንዘር በመስደብ ታሪክ የለብኝም። እኔ እንደ ጂጂኪያ ወይ ኦሮሞን ወይ ትግራይ ወይ አማራን ሳይ እንደዚህ ተሸፍኜ የሚሄድ ሰው እኮ አይደለሁም። እኔ ቆሻሻ ድዳም ጂጂ ድዳም አድርጌ ያስቀሯት እኔ ነኝ። ወደፊትም ፕራውድ ነኝ። ዘንድሮም እንደዛል ዮኒን እንደዛል ሳራ ላበሻ በፈለግሽበት መንገድ ብትመጪ እናቴ ትምታሸንፍሻለሁ። አንቺን ቆሻሻ ማለት ነው። ዛሴት ቆሻሻዎች የናቴም ቤተሰብ ትግራዋይ ስጋ ጠብሰን እንበላለን ስትሉ እንኳን ቂም አልያዝኩ። እንደዛም ግን የቆምኩት ያኔ ለእብናት ነው። ሄጄ እህል ስሰጥ የነበረው ለወሎ ስሰጥ ነበር። እኔ ሰሜንን አላውቀው። ጂጂም ዮኒም የተናቃችሁ መሆናችሁን በዚህ ወቁ። እኔ ቢያንስ እከበራለሁ። ያከብረኛል። ጀስት የሚገኙበትን ቦታ ለመጥቀስ እንጂ እኔ እንትን አይደለም። እሺ እና ይመቸው ወንድሜ። ሌላ የጂንኑ ጎጃሜ ቤተሰቦች አሁን ስሰማ ብዙ የሱ ቤተሰቦች ተጨንቀው ነበር። ያ ስሰማው ማለት ነው የሱ ቤተሰብ ተጨንቀው ነበርና እንድታስቡ እንድትጨነቁ ስላረኳችሁ ሶሪ ብያል። ያ በጎጃም ሶሪ ይቅርታ ነው የሚባለው። ሌላ እንትናል ሌላ ቃላቶች ይሄን ነው ማለት የምችለው። ይመቻችሁ ጋይስዬ።